ዛሬ በቀጥታ የምናስተላልፈው አርብ መጥቷል ከንጉሱ መኝታ ክፍል ይሆናል። እሺ ሳምንቱ እንዴት አለፈላችሁ? የእንዴ ቀጮ በቀላሉ የመክሳት ቻሌንጅ የመጨረሻና አራተኛው ሳምንት ላይ እንገኛለን ማለት ነው። እንዴት ነበር ሶስተኛው ሳምንት እንዴት አለፈላችሁ? የከበዳችሁ የቀለላችሁም ነገር ካለ እንዴት ነው እንወያይበት። ያው እኔ እንደምታውቁትኝ አራተኛ ሳምንቴ ልደፍን ነው። እናንተ ገና አራተኛ ሳምንታችሁን ነው የምትጀምሩትና ሁለተኛና ሶስተኛ ሳምንቱ ላይ እንዲሁም እንደበፊቱ አይደለም ብዙም የኪሎ ለውጥ አላየሁም ነበር። አውሮፕላኑን እንግዲህ በዚህ ሰዓት ለምዳችኋል። አብራችሁኝ አንድ ላይ አንዴ ቆይ ሆልድ ፓውዝ ከዛ ኤርፖርት ምኖር ነው አይደል የምመስለው። ሁሌ ደግሞ ስቀርጽ ነው አውሮፕላን ሹብ ቢለው ማለት ነው። እና አራተኛ ሳምንት ላይ በጣም ያስደስተኝ ነገር ከኔ ልምድ ልጀምር እናንተንም እንግዲህ ታካፍሉኛላችሁ ማለት ነው እንደተለመደው። በጣም ደስ ብሎኛል ከምነግራችሁ በላይ። እኔ ሶፍርም በጣም ሆዴ ነው የሚጨምረው ስከሳም መጨረሻ የሚከሳው ሆዴ ነውና ፓክ ነበረኝ 6 ፓክ ነበረኝ። ብዙዎቻችሁ አይታችሁት ባለፈው ስከሳ እንዲሁም ወጥቶ ነበር ፓክ ነበረኝ። የሚገርማችሁ ከስንት ወራት በኋላ ፓኬን አሁን ሳብሳረግ ቅርጹ ስቲል እንዳለ ነውና በጣም ነው ደስ ያለኝ። ከስር ያለው ቦርጬ በተለይ በነገራችን ላይ በተለይ በሲኤስ የወለድን ካለን ወልደን በምጥም ወልደን ቢሆን ይሄ ቦርጫችን ከስር ያለው ስታበርን ፋት ነው። ይሄ ማሚ ፑች የሚባለው ዝርግፍ የምትለዋ ማለት ነው። እሷ በጣም ለግትርስ የሚባለው ነገር ስለሆነ ለመቀነስ በጣም ይቆያል እና ብዙ ፕሮሰስ ያስፈልገዋል። ባንዴ አይጠፋም። እሱ እንዳለ ሆኖ ከላይ ግን ብቅ ሲሉ አዩአቸውና ደስ አለኝ። ሱሪዎቼንም ሰሞክራቸው እኔ በሱሪ ነው ማቀው ባይተዌ በሱሪ ነው ማቀውና በነገራችን ላይ ኪሎአችሁ ባይቀንስም ሰውነታችሁ ቀለል ካላችሁ ልብሳችሁ የሚሆናችሁ ከሆነ you are on the right way ማለት ነው። እና ደስ ብሎኛል። ለኔ አዲሱ ነገር ባለፈው ሳምንት ያሳለፍኩት አራተኛ ሳምንቴ ላይ ሆዴ በጣም ቀንሶልኛል። በጣም ከምነግራችሁ በላይ ማለት ነው። አሳያችኋለሁ ደግሞ ቆይ ዘርገፍ ያለው ሰብሰብ ይበልና ዛሬ በሲሪየስ ነው ማውራል አላዝጋችሁም። ወይኔ አራተኛ ሳምንት ላይ ደርሰን ይጥፋኝ እንዴ? በመጀመሪያ የሚነካኩትን ነካኩልኝ። ለምጆ ዛሬ ደግሞ ጠፋኝ። የሚነካኩትን ነካኩልኝ። እንኳን በሰላም መጣችሁ። ደውሉን ጎጆ ቤቱን ላይክሽን ሰብስክራይቤሽን ምናምንሽን ሼርሽን ምናምን አድርጉልኝ። በአራተኛ ሳምንት አልጠፋኝ መሰላችሁ? ለከራሴ ለውጥ ያገኘሁት ከኪሎዬ ውጪ ማለት ነው። እዚህ ጋር አጥንቶቼ ጠፍተው ነበር። አሁን አይታያችሁ። በጣም ቀሎኛል። እውነቱን ለመናገር በጣም ነው ቀለለኝ። እሱን ይመስላል። እናንተ ሌላ አንድ የምጠይቃችሁ ጥያቄ ከስከሱ ያው ቦርጭ ነው። ብዙዎቻችን በተለይ ወልደን የተነሳን ከሆነ ቦርጭ ላይ ነው እንትን የሚለን የሚያቅተን ለመቀነስ መጨረሻ የሚቀንሰው። የኔ ልንገራችሁ በቃ ስለ ውፍረት ስጨነቅ ብዙዎቻችን የማንወደው ነገር አለ። በአብዛኛው የሚያመሳስለን ቦርጭ ነው። ሆዳችን ቀጭን ሆነን ራሱ የኛ ሀገር ለምዶን አላቅም ሴቶች ተፈጥሯቸው ነው መሰለኝ ቦርጭ አላቸው። ቀጭን ሆኖ 40 ምናምን ኪሎ የሆኑ ሴቶች ራሱ አለ። ያው ብዙ ጊዜ በወሊድ የሚመጣ ይመስል ከወሊድ በኋላ የሚመጣም ይሆናል ከዛ በፊትም ቢሆን ማለት ነው። እና ኢንሴኩሪቲ የምንለው ነገር አለ ከራሳችን የማንወደው ወይም ብንለውጠው ብለን ብናስባቸው ነገሮች ማለት ነው። እና የኔ የክብደት ስለ ውፍረት ሳስብ ኢንሴኩሪቲ እንዳልኳችሁ መጀመሪያ ቦርጭ ነው። በተለይ ከወለድኩ በኋላ ዝርግፍ የምትሏቺ ነጠላ ድርብ ነጠላ የምትመስሏ ሆዳችን ከስር ያለችው ማሚ ፑችና እኔ እጄ ጋር አይቀንስም። እና ፎቶ ሊያውም እኔ እንግዲህ አስቡት ኮንተንት ክሬተር ሆኜ ግዴታ ፒክቸር እነሳለሁ ምናምን ቪዲዮ በየቀኑ ሰራለሁ ምናምን እጄ እንዴት እንደሚያሳቅቀኝ ላሳያችሁ። እጄን እዩት ምን እንደሚያክል እዩት። ባንዲራ በሉት ሲወዛወዝ የምን ሀገር እንደሆነ አላውቅም እንጂ እዩት። አያችሁት? ይሄ አሁን እንግዲህ 50 ቤት ልገባ ነው 40 ቤት ገብቼ ራሱ እንደዚህ ነውና እጄን እንዴት እንደምጣለው እዩት ምን እንደሚያሳክለኝ። እና እሱ ነው የኔ ኢንሴኩሪቲ ምለው። የናንተስ እንዴት ነው? አሁን ከሰውነታችሁ ውፍረት ምናምን ስታስቡ የሆነ የሚያስጠላችሁ ፓርት አለ አይደል? እና ይሄንን አይ ካንት ዌት በቃ ውልቅ ብዬ ከስቼ ይሄ እስኪ ቀንስ ከሆዴ ራሱ ይሄ ቢቀድም ደስ ይለኛል። እኔ እጄ እንዴት እንደሚያሳቅቀኝ ለልብስ ለፎቶ ምናምን ጉርድ ነገር ለማድረግ የኔ ደግሞ በጣም በቃ ኢንሴኩሪቲ ምለው ከሰውነቴ ስወፍር እጄና ቦርጬ ነው። ብዙዎቻችን ቦርጫችን ይመስለኛል። ከዛ ውጪ እናንተስ ምንድነው የሚለውን ሞባይል ምናምን አምጥሏላችሁ። እሱን ደግሞ ኮሜንት ላይ ጻፉልኝ። አራተኛው ሳምንት እንግዲህ ላለፉት 3 ሳምንታት
አብረን እየገፋናችን በጥቅል ጎመን ጀምረን ከዛ ሻያችንን ጁሳችንን እየጠጣን የተለያዩ ምግቦች እያደረግን እየገፋን ነው። በመጀመሪያ ደረጃ ሁላችሁንም ማመስገን እፈልጋለሁ። ቲክቶክ ላይ ማያለው በጣም ብዙ ይልክልኛል። በጣም ብዙዎቻችሁ እናቶች ለሌሎች ምሳሌዎች ለመሆን አስባችሁ የኔን ቻሌንጅ ተቀላቅላችሁ በየቀኑ የምትሰሩት የምትበሉትን የምትጠጡትን እስከና አሰራሩ ሲሉ በማሳየት አግዛችሁኛልና እናንተን ሳላመሰግን ማለፍ አልፈልግም የመጨረሻው ሳምንት ላይ ስላለን። በሁለተኛ ደረጃ ደግሞ አንድ ምሰጠው መግለጫ አለ። እሱን ቆይልኝ ግን እሱን በኋላ ላይ እናወራለን ብዬ ነው። ስለ አራተኛው ሳምንት እናወራ ብዬ ነው። መጀመሪያ አራተኛው ሳምንት ላይ ምን እንደምናደርግ መጀመሪያ ልንገራችሁ። አዲስ ምን ጨምረው ነገር ምን በላው የተለየ ነገር የለም። ግን ሁለተኛ ሳምንት ላይ ያደረግነው ነገር ታይምስ 2 እናደርገዋለን ማለት ነው። ጧት ላይ ስንነሳ ሻያችንን እንጠጣለን። ምሳ ሰዓት ላይ ምን እናደርገዋለን? ሁለተኛ ሳምንት ላይ አሁን ለምሳሌ በሳምንቱ 2 ቀን ማክሰኞና ሐሙስ ብቻ ነበረ ተልባና ቀይ ስር ያደረግነው የነበረው። ስለዚህ አራተኛው ሳምንት በጣም ኢምፖርታንት እና በደንብ ሰውነታችን ለምዶ ኪሎአችንን የምንከሳበት ስለሆነ ሰኞ ምሳችሁ ኖርማል ምግብ ከሆነ አንድ ቀን እያሳለፈች ማክሰኞ ተልባ ይሆናል። ሮብ ኖርማል ምግብ ከሆነ ሐሙስ ቀይ ስር ይሆናል። ተልባና ቀይ ስሩን ኤቭሪ አዘር ዴይ ታረጉታላችሁ ማለት ነው። ብዙ ማስረዳት ላይ ጥሩ አይደለም መሰለኝ። ኮሜንት ላይ ደጋግማችሁ እንዳትጠይቁኝ አንድ ነገር ልንገራችሁ። አራተኛው ሳምንት ላይ ሻዩ እንዳለ ነው፣ ጁሱ እንዳለ ነው፣ ጁሳችንን ማታ ምን ጠጣው እንዳለ ነው፣ ሻዩ እንዳለ ነው። የተለየ የምናረገው ነገር ምንድነው? አንድ ቀን እያሳለፈን ዛሬ የምንፈልገው ምሳ ከበላን በነጋታው ምሳችን ተልባ ይሆናል ማለት ነው። ከዛ ሮብ የምንፈልገው ምሳ ከበላን በነጋታው ምሳችን ቀይ ስር ይሆናል ማለት ነው። እያዟዟርን ተልባና ቀይ ስሩን በሁለተኛው ሳምንት 2 ያደረግነው በአሁኑ ደግሞ ኤቭሪ አዘር ዴይ እናደርጋለን ማለት ነው። ገባችሁ? ይገባል አይደለም ማወራው ነገር? እና ይሄ ተልባና ቀይ ስር መንበላበት ሰዓት ሌላ ምግብ መብላት አንችልም ወይ የምንበላችሁ ይሄንንም ደጋግማችሁ ስለምትጥቁኝ ነው ትችላላችሁ። ግን ኤቭሪ አዘር ዴይ ልክ ሁለተኛው ሳምንት ላይ እንዳደረግነው ተልባና ቀይ ስር እንጠቀማለን ማለት ነው። ምክንያቱም አሁን የመጀመሪያው ሳምንት በጥቅል ጎመን ሾርባ ዋተር ዌታችንን ቀንሰናል። ሁለተኛው ሳምንት ሰውነታችን ለምዶልናል፣ ዳይጀስት የሚያደርጉ ምግብን በልተንበታል። ሶስተኛው ሳምንት ላይ በደንብ ቀንሰናል። አራተኛው ሳምንት በጣም ኢምፖርታንት ነው። ምክንያቱም ሰውነታችንም ለላይፍ ስታይልም እንድንለምደው ሰውነታችንም በደንብ ኪሎ መቀነስ ስላለብን ብዬ ስለማመን ማለት ነው። እንደዛ ነው የምናረጋው እንጂ ከተልባውን ብቻ እንትኑን ብቻ የአንድ ቀን እየዘለላችሁ በልታችሁ ዋሉ ደሩ እያልኩ አይደለም። እኔ ቡሌ በጣም ነው የምወደው። ግን ዋናው ምሳችሁ በቃ ይሄ ሜን ሚላችሁ የምትሉት ምሳም ላይሆን ይችላል ብቻ አርፍዳችሁም እንትን የምትሉ ተልባ ፍትፍቱንና ቀይ ስሩንም በእንጀራ መብላት ትችላላችሁ። ተልባ ፍትፍት ያው በእንጀራ ነው። ተልባ ፍትፍት የማታገኙ ከሀገር ውጭም ያላችሁ ካላችሁ ቀይ ስሩን ትደግሙታላችሁ ማለት ነው። ቀይ ስር በሰላጣ ማርጋችሁ መብላት ትችላላችሁ። በኤኒቲንግ እናንተ ሙያው ለእናንተ ናችሁ ነው የምታስተምሩኝ ሙያንችን እናንተ በዚህ ስሩ እያልኩ ሬሲፒ ልሰጥ አልችልም። ብቻ ሜን ሚላችሁ ላይ ኤቭሪ አዘር ዴይ ታረጉታላችሁ ማለት ነው። እዚህ ጋር ልብ በሉኝ ስለ ጥቅል ጎመን ሾርባውን አራተኛ ሳምንት ላይ እንድንደግመው ፈልጌ ነበር። ነገር ግን የጥቅል ጎመን ሾርባው ልብ ብላችሁ ብዙዎቻችሁ እንዲሁም በ3 ቀኑ 3 ኪሎ ስላስቀነሰን ብንቀጥለው አንድ ወር ብንበላስ ምናምን ብሎ ካልኩሌት የምታደርጉ ሰዎች አይሰራም። የጥቅል ጎመን ሾርባ የሚሰራው ሰውነታችን ሜታቦሊዝማችንን ኪክ ስታርት ለማድረግ ነው የሚያደርገው። ገባችሁ? ለዛ ነው መጀመሪያ የሚያስከሳን በወር አንዴ ነው መጠቀም የምንችለው። ስለዚህ የመጨረሻውን አራተኛውን ሳምንት ልክ ከዘጋን እሁድ ከመጣ በኋላ ማለት ነው የሚቀጥለው ሰኞ የጥቅል ጎመን ሾርባውን 3 ቀን እንጠጣለን። ልክ መጀመሪያው ሳምንት እንዳደረግነው በወር አንዴ ካልሆነ አይሰራም። ባይደውይ በወር አንዴ ለ3 ቀን ነው እንግዲህ የኔ ቻሌንጅ ላይ የምፈቅደው የጥቅል ጎመን ሾርባውን ማለት ነው። ምክንያቱም አሁን ሁለተኛው ሳምንት ላይ ሶስተኛው ሳምንት ላይ መጀመሪያው ሳምንት 3 ኪሎ 4 ኪሎ በ3 ቀን ስላስቀነሰኝ ብላችሁ የምትሞክሩ ሰዎች ሞክራችሁ ውጤቱን ልነግራችሁ ይችላል። አይሰራም። እንደዛ ዋንስ ነው ዋይል ነው የሚሆነው እና ቢያንስ በወር አንዴ ነው ይሄን ነገር መጠቀም የሚቻለው እና አራቱን ሳምንት ከጨረሳችሁ በኋላ ያሉትን 3 ቀናት የጥቅል ጎመን ሾርባን ብትደግሙ ሰውነታችሁን በደንብ የመቀነስ ፕሮባቢሊቲ ያለው ማለት ነው። አምስተኛው ሳምንት ላይ የጥቅል ጎመን ሾርባን ብትጠቀሙ በደንብ እንደመጀመሪያው ሳምንት ኪሎ ያንቀሳቀሳል ለማለት ፈልጌ ነው። አዎ ዛሬ ሲሪየስ እንኳን እንደዚህ ይሻላችኋል መሰለኝ። እናንተ መሳቂ ምንን አትወዱት ዝም ብላችሁ አፍጥኙ ነው የምትሉኝ። ብትለኝ መጥቴ ነው ለፈለፈላው እንደፈለኩ በኩል ሙድ ነበር ያልኩት። ዛሬ በኩል ሙድ ነው ያለሁት ዛሬ።
ሌላ ደግሞ ወይ በመሃል ልንገራችሁ መክሳት የማቀው ፊቴ በጣም ይቀልኛል እንደዚህ አሁን ቡሽ ያልኩ የነበርኩኝ ይሄው በ4 ሳምንት እኔ 4 ሳምንቴን ጨርሻለሁ ሰውነቴ ፊቴ ምናምን እንዴት እንደቀለለኝ ማመን ነው ያቀታችሁ ይሄ በመሃል የራሴ ኖሬ ላብዬ ነው አሁን ወደ ዋናው ስንመጣ ማለት ነው እንግዲህ እንዲህ ቀጮም በቀላሉ መክሳት ቻሌንጅ 4ኛው ሳምንት ላይ ደርሰናል የኔ የመጨረሻ የቻሌንጅ የመጨረሻ ሳምንት ነው እና ባለፈው በጣም ብዙዎቻችሁ ለ2 ወር ይቀጥልልን ላይፍ ስታይል እንዲሆነን ከዚህ ቻሌንጁ ካለቀስ በኋላ እንዴት ነው ምንሆነው መልሰን ይሄን ነገር ካቆምነው መልሰን እንወፍራለን ነው የምትሉ ብዙዎቻችሁ ብዙ ጥያቄዎች ጠይቃችሁኛል ለሱ መልሶች አሉኝ የኔ ሁላችሁ ምን መሰላችሁ ሁሌ ቻሌንጅ ሳዘጋጅ ነው አሁን ለምሳሌ የኔ ጎል በዚህኛው ቻሌንጅ በእንዴ ቀጮ ቻሌንጅ 2 ወርም ፈጀ 3 ወርም ፈጀ 15 ኪሎ የመቀነስ እቅድ አለኝ ኦልሞስት እየተሳካ ነው ወደ ግማሹ የሚሆን እያሳካውኝ ነው እኔ 5ኛ ሳምንቴ ላይ ስላለው ማለት ነው እና እኛስ እንዴት ነው የምንሆነው ጥለሽን ወዴት ነው የምትሄጂው የምትሉ ሰዎች በሙሉ እንዳልኳችሁ ቀደም ጉድ ኒውስም ባድ ኒውስም አለኝ መጥፎም ባይሆን ዜና አለኝ ምን መሰላችሁ ቻሌንጁን የእንዴ ቀጮ በቀላሉ መክሳት ቻሌንጅ 4ኛ ሳምንቱ ይሄ የመጨረሻ ቻሌንጁ ሳምንቴ ነው የሚሆነው ማለት ነው ይሄ መጥፎ ዜናው መላችሁ ነው ምክንያቱም አሰብኩበትኝ ከናቴ ጋርም ተማከርኩ ምናምንና ትንሽ ከጊዜ ጋር አይሆንም ነገር ግን የትም በትኛችሁ ጥሩ ዜናውን ደግሞ ልንገራችሁ አልጠፋም ይሄው ቃል ገባላችኋለሁ በየሳምንቱ መጣለሁ ወደ ላይፍ ስታይል እንዴት እንደምንቀይረው ያሰብነው ኪሎ ላይ እስክንደርስ ድረስ ምን ማድረግ እንዳለብን በየሳምንቱ እየመጣው ይሄው ፕሮሚስ ነው መገባላችሁ አብረን እኔም ሪኮመንድ እያደረኳችሁ እኔም ጎል ዌቴ ላይ እስክደርስ ድረስ በየሳምንቱ እየመጣው እናንተም ጥያቄ እየጠይቃችሁ አብረን ያሰብነው ኪሎ ላይ እስክንደርስ ድረስ አብራችሁ አለ የቻሌንጁ እንዴ ቀጮ በቀላሉ መክሳት ዙሩ ቻሌንጅ ሳምንቱ ግን 4ኛ ሳምንት ዛሬ የመጨረሻው ነው ግን አንድ ጥያቄ ብቻ አንድ ነገር ብቻ እሺ እንድትሉ የሚፈልገው የሚቀጥለውን ሳምንት አርብ የሚቀጥለውን ሳምንት አንድ ሳምንት እረፍት ወስዳለሁ ከዩቲዩብ ማለት ነው ስራዎችን ማስተካከል ስላለብኝ የተለያዩ ነገሮችም ላይ ስላለሁኝ አንድ ሳምንት እረፍት አድርግና የሚቀጥለው አርብ ቀጥሎ ያለው አርብ ጀምሮ ይሄው ፕሮሚስ ነው መገባላችሁ ይሄው ቃል እየገባሁላችሁ ነው በየሳምንቱ እየመጣው እኔም ገና ጎሌ ላይ ስላልደረስኩኝ ከዛስ እንዴት ነው ወደ ላይፍ ስታይል የምናረጋው የሚለውንም ነገር አብረን እየተመካከረን እኔም እያረኩ ያለሁትን ነገር እያሳየኋችሁ በየሳምንቱ እየመጣው ከናንተ ጋር አብረን በቀላሉ እንከሳለን ማለት ነው ብዙዎቻችሁ የምትጠይቁኝ እሺ 4 ሳምንቱን ከተጠቀምን በኋላ እንዴት ነው በየጊዜው ነው ወይ እስከመቼ ነው ሻይ የምንጠጣው እስከመቼ ነው ካሮት የምንበላው እስከመቼ ነው ጥቅል ጎመን ሾርባውን በወር አንዴ ለ3 ቀን የምንጠቀመው የምትሉት ምን መሰላችሁ እንዴት እንደምናረግ ልንገራችሁ ነው ጎል ዌት ይኖረናል ለምሳሌ እኔ አሁን 55 የመግባት እቅድ ካለኝ 55 ኪሎ እስክደርስ ድረስ ይሄ ነው ሩቲን የመጀመሪያው ሳምንት ሁለተኛው ሳምንት ሶስተኛው ሳምንት አራተኛው ሳምንት እያልኩ በየወሩ ይሄን ነው ማረገው ማለት ነው ልክ ጎል ዌት ላይ ግን ስደርስ ወደ ላይፍ ስታይል እንዴት መሰላችሁ የምቀይረው በየቀኑ ሻዩን ላልጠጣ እችላለሁ በየቀኑ ጁስን ላልጠጣ እችላለሁ የምፈልገው ኪሎ ላይ ስደርስ ማለት ነው ግን ህጎችን በማክበር ለምሳሌ አሁን ስኳር እንዳቆምኩ ነው እኔ ረጅም ጊዜ ሆኖኛል ስኳር አልጠቀምም እራትም ከቻላችሁ እራት ባለመብላት ከባድ ምግብ የበላችሁ ከመሰላችሁ የምትበሉ ሆኖ ካሰባችሁ ሻዩን መጠቀም ቦርጫችሁ ወይም ብሎቲንግ የመጣባችሁ ጊዜ ጁሱን በመጠጣት ነው የምታሳልፉት እንጂ ሁሉ ቀን ሩቲን አይሆንም ጎላችን ከደረሰ በኋላ ካቆም ነው መልሰን ምናግበሰብስ ከሆነ መልሰን ኬኩን ምንበላ ከሆነ መልሰን ዳቦ ምንገምጥ ከሆነ መልሰን እራት ምናጫውት ከሆነ 100% የለፋነውን በሙሉ ኪሎ እንመልሷለን መልሶ ይመጣል ያንን ማወቅ አለባችሁ ስለዚህ እንደዚህ ይሄ ላይፍ ቀላል አይደለም ህይወት ምንም ነገር በኢዚ ዌይ አይገኝም በቀላሉ መክሳት የሚቻል ከሆነ በቀላሉ መወፈርም እንዳለ እሱንም ማወቅ አለባችሁ ስለዚህ ላይፍ ስታይል የምናረግበት ሚስጥር ምንድነው እኔ አሁን እስከ 2 ወር እስከ 3 ወር ይሄ ነው ሩቲን የሚሆነው የመጀመሪያው ሳምንት እንደዛ ሁለተኛው ሳምንት እንደዚህ ሶስተኛው ሳምንት እያልኩ አራተኛው ይሄን 4 ሳምንት ላለፉት ያረኩትን እደግመዋለሁ ልክ የምፈልገው ኪሎ ላይ ግን ስደርስ ምንድነው ማደርገው ላይፍ ስታይል እስኪሆን ሰውነቴ እንዲለምዱ አረግና የማይደረጉትን ነገሮች አላረግም የሚደረጉትን ነገሮች ግን ልቀንስ ይችላል ኤቭሪዴ ጧት ተነስቼ ቅመም ሻይ አልጠጣ ይችላል እንዳልኳችሁ ነው ሆዴም ከጠፋ ማታ ጁስን አልጠጣም ግን የተነፋ ሆዴ ብሎቲንግ የመጣብኝ ወይ ቦርጬ ወይ ደግሞ የሆነ ነገር ያረኩ ከመሰለኝ እጠቀማቸዋለሁ ማለት ነው እንደዛ ያረግን ላይፍ ስታይል ያረግን ነው ምን ለምደው እንጂ just because በአንድ ወር ጁስ ሻይ ጠጥተን ጥቅል ጎመን በልተን ስለከሳን ከስተን እንቀራለን ሚል አይደለም ይሄ ነው አንደኛ በቃ ሁሌ መናገር የምፈልገው በቀላሉ ስንከሳም በቀላሉ የምንወፍርበት መንገድ አንድ ነው የሚሆኑት ማለት ነው በቀላሉ ያከሱንን ነገሮች በቀላሉ ስናቆማቸው በቀላሉ ሊወፍሩን ይችላሉ ስለዚህ
ባላንስ ማድረግ መቻል አለብን። ሚስጥሩ ይሄ ነው እንጂ አሁን ለምሳሌ እኛም በስፖርት የከሳም ቢሆን ማስልን ቢልድ ስለምናደርግ ምናምን በቀላሉ ላንወፍር እንችላለን። እንደዚህ አይነት ነገሮች በቀላሉ ያገኘናቸውም ነገሮች ስለሆኑ ዲስአድቫንቴጁ ደግሞ እሱ ነው። ስለዚህ ላይፍ ስታይል የምናደርግበትን ሚስጥር ይሄን ነው። እኔ አሁን እንደዛ ነው የማደርገው ማለት ነው። አሁን ለይተናል። የሚያወፍረውና የማያወፍረን ነገር ለራሳችን ስለለየን እሱን ባላንስ የማድረግ የራሳችን እንትን ነው፣ ፈተና ነው፣ የራሳችን ጥረት ነው፣ የራሳችን እንትን ነው የሚሆነው ማለት ነው። ውጤት ተፍ ነው የሚሆነው። ስለዚህ እንዳልኳችሁ ነው የሚሆነው። እናንተ እንደዚህ ጠምቶኝ ነበር እንዴ ውሃ? እና እኔ ሁሌ ደጋግሜ የምነግራችሁ ምንድነው ምን አይነት ጥበብ አለን ብዬ አስባለሁ መሰላችሁ? ሁላችንም ማለት ነው። በተለይ ሴቶች ሆነ ሰውነታችን የሚፈልገውና የማይፈልገውን ነገር ራሳችን ለይተን ማወቅ ጥበብ አለን ብዬ አስባለሁ። ስለዚህ ለእናንተ የሚሰራል ብላችሁ ያሰባችሁት የሆነ ነገር ሳምንቱን አድርጋችሁ ሰውነታችሁን ቀለል ካረጋላችሁ እሱን መጠቀም፣ እሱን ማድረግ፣ ላይፍ ስታይል እንዴት እንደምታረጉት እየነገርኳችሁ ነው። አይ አልሰራልንም ብላችሁ የምታስቡትን ነገር ደግሞ ራሳችን ፊገር አውት የማድረግ ጥበብ አለን ብዬ አስባለሁ። እኔ ሰውነቴን ራሴ ፊገር አውት ስላደረኩት ነው። በቀላሉ ስወፍርም እወፍራለሁ፣ ስከሳም እከሳለሁ። ስወፍር ምን እንደሚወፍረኝ እንደሆነ ያወኩኝ ነው የምወፍረው። ያው እንዳልኳችሁ ከጤና ከሆርሞን መዛባት ውጪ ማለት ነው። ስለዚህ እሱን ነገር እናንተ ለዩ። ተስፋ አትቁረጡ ጋይስ። ተስፋ በጣም እኔ በጣም ነው የምናደደው። በተለይ አንዳንድ ኮሜንቶች ሳይ ይሄንን ሻዩን ጠጥቼ እንደዚህ ሆኜ ግን 1 ኪሎ ብቻ ነው የቀነስኩት ግን 2 ኪሎ ምናምን የምትሉ ሰዎች ማለት ነው እግዚአብሔርን በጣም ነው የምታሳዝኑኝ ማለት ነው። ማርያምን እኔ 50 ጊዜ ነው የማወራው። 26 ኪሎ ስቀንስ 3 ወር 2 ወር ቀነስኩ። ሁሌ ነው በነገራት ያን ያቆሜው ቢሆን ኖሮ ለዛሬ ቀን መጥቼ ጭራሽ ከናንተ ጋር አብሬ እንደዚህ ሞራል ራሱ አይኖረኝም ነበር። ምክንያቱም ያችን 2 ወር ባቆማት ኖሮ 1 ኪሎ ሳልቀንስ አሁን 100 ምናምንም ገባ ነበር። በአካሄዴ ሁኔታ በዛ ሰዓት በጣም እየጨመርኩ በነበረ ሰዓት ነው ማናለሽ እንዳለኝ አላቅም በዛ ሰዓት እግዚአብሔርን። ስለዚህ እንደዛ የሚባል የሁላችንም ሰውነት የተለያየ ነው እና ውዶቼ አትስነፉብኝ፣ ተስፋ አትቁረጡብኝ። በእውነት በቃ እኔ እንግዲህ እግዚአብሔርን በጣም ነው የምወዳችሁ እናንተና አይ ዶንት ኖ ሙሽራሎ ፊልተሩ እንዳይፈስብኝ ቆይ ፊልተሩን ለቀቀ እንዴ? አልለቀቀም። በጣም ባሁኑ በቃ በሰጣችሁኝ ፍቅር ሁላችሁም ደግሞ በቃ ብዙ እናቶች ቤት ሆናችሁ እኔንም አይታችሁ እንግዲህ እኔ አሁን ታበረታቻለሽ እናቶች ምናምን ትሉኛላችሁ፣ ግን እናንተ ናችሁ የምታበረታቱኝና በጣም አመሰግናለሁ ማለት ፈልጋለሁ። ሸኝት አይደለም የቻሌንጅ የመጨረሻ ሳምንት ስለሆነ ነው አለው። ሸኝት አይደለም አለው። ፕሮሚስ ገብቻለሁ እመጣለሁ። 1 ሳምንት ረፍት ወስድና አርብን የሚቀጥለው እመጣለሁ። ግን የደስታ ነው። ወይኔ ፊልተሩ ለቀቀ እንዴ? ፊልተሩ አለ ለቀቀ ለቋል አለ። ወይኔ ቆይ አንተ ፒንኮንኩ ቆይ እና ሁላችሁንም ማመስገን ፈልጋለሁ። እውነት አይጋት ኢሞሽናል እንዴ እኔ ቆይ እስኪ ፔሪድ ሊመጣ ነው እንዴ? ሆርሞናል ሆኛለሁ። ቆይ ለዛ ነው ማለቅሰው። ቆይ በኋላ ያለው አፔል ላይ ፈልጊ እና በጣም አመሰግናለሁ ማለት ፈልጋለሁ። ሁላችሁም እናቶችም ሴቶችም እህቶችም ወንዶችም ካላችሁ ይሄን ቻሌንጅ የተቀላቀላችሁ በርቱልኝ ማለት ፈልጋለሁ። ኮሜንት ላይ እንደጋገፍ። ጥያቄ ምንም ካላችሁ ጻፉልኝ። አለሁኝ በየሳምንቱ አለሁኝ። አሁን ይኸውላችሁ ቤቲ እንጀራ እየጋገረሽ ነው እና ቃተኛ በጣም ነው የምወደው። ይሄ ቅቤ ጥጥት ያለ ምናምን እና ከራሴ ጋር አሁን ልብላ አልብላ እያልኩኝ ነው። በቃ እንደዚህ ነው። ይሄን ማያችሁ እኔም ኖርማል ነኝ። ምናልባት ቺት ላረግ እችላለሁ ወይም ላላረግም እችላለሁ። ስለዚህ ኢትስ ፋይን እና ምንም በተሳሳተም ብላችሁ ወይ የሆነ ነገር በላም ብላችሁ ምናምን እንድታቆሙ አልፈልገው። ቆይ ግን አልወሰንኩም። ልብላ ይሸተኛል። ይሄ እንጀራ እየተጋገረ ነው። ቃተኛ መሰይን ግን በልቻለሁ። እንቁላል በቲማቲም ነው የበላሁት ዛሬ። ኤኒዌይስ ሁላችሁም በርቱልኝ ለማለት ፈልጋለሁ። የሚቀጥለውን ሳምንት አርፌ የሚቀጥለው አርብ መጣለሁ። ላይፍ ስታይል እናደርጋለን። ሁላችሁም ጎል ቤታችሁ ላይ እስኪደርስ በየሳምንቱ እንዲያውም የሆነ ደግሞ ነገር አለና እዚህኛው ቻሌንጅ ላይ አልጨመርኩትም። ብዙ ጊዜ ላይቭ ማወራው ነገር ነው። ያከሳል፣ ማክሳት ያከሳል። በጣም ብዙ ኪሎ ይከሳሉ። እንደዚህ ምን ጠጣው ነገር ነው። የጤና እክል ይኑሮ አይኑሮ ስለማላቅ ነው እኔም ደፍሬ መጥቼ እናንተን አድርጉ ወይም እኔም
ማረጋ አልፈለኩኝም ነበር። ይሄን ሳምንት የሚጠጣ ነገር ነው ሞክረውና እኔ 5ኛ ሳምንቴ ላይ ስላለሁኝ አለሁኝ። በሳምንቱ የተለያየ ነገሮች የሚያከሱም ላይፍ ስታይልም እንዲሆነን እንድንቀጥልበትም ከህይወታችን ጋር እንዲያያዝ በተለይ እንደኔ እናት ሆናችሁ ደግሞ ግፋ በለው ያ በለው ግፋ በለው አትብረር ወፍ አይደለም ውረድ ምናምን እያልን ደግሞ ግብ ግብ ምን ሰዎች አቅም ያስፈልገናልና እየበላን እየጠጣን እንዴት ነው ምንከሳው? ከስተንስ የከሳነውን ሰውነት እንዴት ነው ይዘን ምንቀጥለው የሚለውን ነገር በየሳምንቱ እየመጣ ከናንተ ጋር እንሄዳለን ማለት ነው። በጣም ወዳችኋለሁ፣ በጣም አከብራችኋለሁ። እኔ አይደለም ማበረታታችሁ፣ እናንተ ለኔ ብርታቶቼ ናችሁ። ፍቅር ሁሌ ነው የምትሰጡኝ። በቃ ጎበዝ ሴት እንደሆን ጎበዝ እህታችሁ እንደሆን በቃ ጀግና እናት እንደሆን የምታደርጉኝ እናንተ ናችሁ እና በጣም አመሰግናለሁ ሁላችሁንም። አይዞን አይዟችሁ እንቀጥላለን። ዛሬ I think I don't know why I'm emotional today እና ደስ ነው ደስ ብሎኛል። ጠንክሩልኝ። ኤኒ ታይም መጀመር ትችላላችሁ። እቤት ያላችሁ በተለይ ደግሞ አራስ ቤት ሆናችሁ ይሄን ቪዲዮ የምታዩ በሙሉ አይዟችሁ፣ በርቱልኝ። ልጆቻችሁ ጠንከር ይበሉ። እናንተም ከአራስ ቤት ጥግን ብላችሁ ውጡና ኤኒ ታይም ልጆቻችሁ ምግብ ሲጀምሩ የኛን መንገድ መጠቀም ትችላላችሁ። እስከዛ ግን ምንም አይነት ንፋስ ምንም አይነት መንኮሻኮሽ እንዳይኖራችሁ ከልጃችሁ ጋር ምርጡን ጊዜ አሳልፉና ጠንከር ስትሉ ልጆቻችሁ ምግብ ሲጀምሩ ትመጣላችሁ ማለት ነው። የተለያየ ጥያቄዎችም ካላችሁ ጻፉልኝ አለው። ሁላችሁንም እወዳችኋል። ፊልተሩ ለቀቀ እንዴ? አለ ፊልተሯ አለ ፈዘዘ ፊልተሩ ፊልተሩ ፈዘዘብኝ። በያዱብዱብ ሲም ምን ይሻለኛል? ጉራፋላ እና በቃ በጣም ወዳችኋለሁ። እንግዲህ እንገናኛለን። አንድ ሳምንት በኋላ ተመልሼ እመጣለሁ። ሁላችሁም በርቱልኝ፣ ጠንክሩልኝ። ወዳችኋለሁ። ባይ